እንደው ለማደሪያ ያው ጸበልተኛ ሲመጣ ማደሪያ ያስፈልጋል። ለሱ ነው ትንሽ የሚቸግረን እንጂ ሌላውን እግዚአብሔር ያዘጋጀዋል። ከ14ቱ ምዕራፍ ጸበል አሁን አንድ ጸበል ተሰርቷል፣ የወንድና የሴት። አሁን የቀረን የአዳራሽ የእንግዶች ማረፊያ የጸበልተኞች አርፎበት አንዳንድ ጸበልተኞች መመላለስ የማይችሉ ጸበልተኞች ስለሚኖሩ እነሱ የሚያርፉበት አንድ አዳራሽ ያስፈልጋል። እሱ በአስቸኳይ የሚያስቸኩል ነው። ሌላው 14ቱ ምዕራፍ ጸበል ደግሞ ቃስ እያለ የሚሰራ ነው። የሚገርማችሁ ነገር በዚህ በአዲስ አበባ ውስጥ እዚች አዲስ አበባ አፍንጫ ላይ እንደዚህ አይነት ቦታ ታይቶም አይታወቅም። ይሄ ታምረኛ ቦታ ነው። ኑና አዩት። እዛ ድረስ ነው። እንደዚህ ከታች እናሳያችኋለን። በጣም ሰፊ ቦታ ነው። በጣም ሰፊ ጫካ ነው። በቃ ለፈውስ የተሰራ ቦታ ነው። ምንም ጥያቄ የለውም። ኑ ትድናላችሁ፣ ትፈወሳላችሁ። ብዙ የዳኑ ሰዎች አሉ፣ አሁንም የሚድኑ ስላሉ ማለት ነው። እድሜና ጤና ይስጥ። አንተም ይህን ቦታ መጥተህ እንደዚህ የበረከት ስራ በመስራት በጣም በጣም እድለኛ ነህ። ማንም ይህን እድል ማንም ያገኘው የለም። እውነት ለመናገር በገንዘብ የማይገኝ ነው። ይህንም ተመርጠ ነው እናታችን ሰማዕቷ ጸበለ ማርያም ስለመረጠች ነው። በጣም በጣም እንግዲህ ጉልበትን እመቤቴ ድንግል ማርያም ትባርክልህ፣ መድኃኔዓለም ይባርክልህ። አሁንም በዚሁ ቀጥልበትና ያለውን ደግሞ ተጋግዘን ደግሞ የምንረዳዳበትን እንደዚህ አሁንም እግዚአብሔር ይመስገን ኦርቶዶክስ በዚህ እንኳን አትታማም። ደስ የሚለው ኦርቶዶክስ በዚህ ጉዳይ አትታማም። ምክንያቱም 5ም 10ም ለቅመን ነው እስከዛሬ ሁላ ቤተክርስቲያን እየሰራን ያለ ነው። አንድ ባለሀብት የሰራው አይደለም። 5 ሳንቲም 10 ሳንቲም ከሁላችንም በተለቀመ ገንዘብ አሁንም ይችኛዋን የእናታችን የሰማዕቷ ጸበለ ማርያም ትሰራለች። እውነት ለመናገር ታያለ ከጊዜ በኋላ ልክ አንዱን እንግዲህ ባለሀብት ያመጣልንና ከዛ በኋላ ትሰራለች። እግዚአብሔር ደግሞ የሚድን የታመመን ታመጣልናለች። ድኖ ቤተክርስቲያኗን ይሰራልናል። አዎ ያው እንግዲህ ከጀመርን 1 አመት አካባቢ ሆነን ብዙ ጓደኞቼ ያግዘውኛል። እኔንም ብዙ አባቶችም አሉ አብረን የምንሰራው አብረን እየተጋገዝን እዚህ ደረጃ ደርሰናል። ጸበሉንም እንደምታዩት ተሰርቷል። አሁን እቺ ዋሻዋን ማጽዳት ወደ ስራ ማስገባት ነው። ሰዎች ሲመጡ ያው ተሳልመው ወደ ጸበሉም እንዲሄዱ ደስ እንዲላቸውም እቺ ዋሻዋን መሰራት አለባትኝ። አሁንም ጓደኞቼ እኔም ከጎኔ ናቸው፣ ይረዱኛል። ስራ ላይ ስለሆነ አሁን እነሱም ያግዙኛል። እንሰራዋለን። 1 አመት ሆኖናል። ባሪፍ ስራ ሰርተናል። እግዚአብሔር የተመሰገነ ይሁን። አሁንም እንቀጥላለን፣ ወደ ኋላ አንንም። እናታችንም ትረዳናለች። አመሰግናለሁ። አመሰግናለሁ ወንድማችን።